ሰላም ሰላም ውዶች እንዴት ናችሁ? አላችሁ አለሁ እኔ እግዚአብሔር ይመስገን። እንኳን ደህና መጣችሁ። ሰላማችሁ ብዝት ብዝት ዝት ይበልልኝ። ዛሬ ደግሞ የማሳያችሁ ሲኒያ ምን ነበር የሚባለው ስሙ ይጠፋኛል። ከሰራው በኋላ መኮረኒ በሽመል ማለት ነው። ስሰራ ሁሉንም ማሳየት ፈልጌ ነበር ግን አልቻልኩኝም ማለት ነው። ማሳየት አልቻልኩም እና ለዛ ነው። እና በዚህ መልኩ ከሰራው በኋላ ለምን አልቀርጸውም? ቢያንስ አሰራሩን እንኳን ባልቀርጽ መጨረሻውን ልቅረጸው ብዬ ቀረጽኩላችሁ። ለምን አልቀርጽላችሁም? እነዚህ ልጆች ቪዲዮ ከሰራው ቆይቻለሁ አልኩና ማለት ቀረጽኩትኝ እና በዚህ መልኩ ደርሶልኛል። መቼም ስንያ ማለት መኮረኒ በሽመል መስራት የማይችል ሰው አለ ብዬ አላስብም። እዚህ አረብ ሀገር ላይ ያለን ልጆች ሁላችንም ስለምንሰራው ማለት ነው። እና እኔ ትንሽ ፍሮን ውስጥ አርጌው ተጠራሁኝና እዛ እረሳሁት። በዛው ስራ እየሰራሁ ትንሽ ያው ማለት ሊያር ነበረ። ትንሽ እግዚአብሔር ነው ያወጣው። ተመልሼ ባልመጣ ያር ነበር ቶሎ ባልመለስ እና በዚህ መልኩ ደርሶልኛል። ውዶቼ ማሮቼ ላይክ እያረጋችሁ አበረታቱኝ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። የኔ ማሮች የኔ ውዶቼ እና ሁላችሁንም ላይክ እያረጋችሁ ለምታበረታቱ ልጆች ከልብ አመሰግናለሁ። እና ውዶቼ ማሮቼ አበረታቱኝ ማለት ነው። በቃ ምግብ እየሰራው መቅረጽ እፈልጋለሁ ግን አይመችም እና ለዛ ነው በቃ ምንም አማራጭ የለም። ከጨረስኩ በኋላ እንደዚህ ቀረጽኩት። ትንሽ ያው አሮብኛል። ሰዎች የጠርተውኝ ተነስቼ ከዛ ተመልሼ ስመጣ እንደዚህ ሆኖ አገኘሁትኝ እና አበረታቱኝ ውዶቼ ማሮቼ። በዚህ መልኩ ደርሶልኛል። የተጠቀምኩት መኮረኒ ነው። መኮረኒውን ውሃ ላይ ትቀቅላላችሁ። ከዛ ሶስት ትሰራላችሁ። ድጃጅ፣ ሽንኩርት፣ ቲማቲም፣ ፍልፍል አርጋችሁ ሶስት ትሰራላችሁ ማለት ነው። ከዛ ሀሊብ ፓውደር ታረጋላችሁ። ሀሊብ ፓውደር፣ ዱቄት ነጩን ዱቄት አድርጋችሁ ማድረግ ነው። ምንም ቀላል ነው አሰራሩ። እኔ እየሰራው ባሳያችሁ በጣም ደስ ይለኝ ነበረ። እዚህ ጋር ደግሞ እየሮጥኩ እጅ ዝበላይን ጥዬ መጣሁ እላችኋለሁ በፍጥነት እና እየሰራው ባሳያችሁ በጣም ደስ ይለኝ ነበር። ነገር ግን አይመችም፣ ለማሳየት አልችልም። ለዛ ነው እና ውዶቼ ማሮቼ አበረታቱኝ። እዚህ አካባቢ ሰፈር ያላችሁ ልጆች ይህን ደግሞ የቀረስኩት እዚህ ሰፈር ያላችሁ ልጆች እስኪ ሀይ በሉኝ። እኔ ሰው እየናፈቀኝ ነው፣ የሆነ ሰው ይናፍቀኛል እና እዚህ ሰፈር ያላችሁ ልጆች እስኪ ሀይ በሉኝ። ዝባላ ስትጥሉ ማለት ሀበሻ መሆናችሁን እኔም በቃ ሳያችሁ አውቃችኋለሁ። ግን ሰላም ስላችሁ ዝም የምትሉ ሰው ኧረ ተው ማርያምን። እኔ እኮ ሰው እየናፈቀኝ ነው፣ ሰው አላገኝም ሀበሻ አግኝቼ ስለማላውቅ እና በቃ ይህን ቪዲዮ ካያችሁት በውስጥ አውሩኝ እናውራ። ማለት እዚህ አንድ ፎቅ ራሱ የምንሰራ ልጆች አለን። ሀበሻ እንደሆንሽ አውቃለሁ። እንጭም ሀይ ብትይ ብናወራ የተሻለ ነው። የእውነት እኔ ሰው እየናፈቀኝ ነው። ለዛ ነው። እሺ ማሮቼ ውዶቼ እና ሁላችሁም ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ ኮፒ ሊንክ እያረጋችሁ አበረታቱኝ የኔ ማሮቼ። በሌላ በአሪፍ ቪዲዮ እመጣለሁ። ያው ምግብ እየሰራው መውጣት አልችልም፣ በቃ አልመቸኝ እያለ ለዛ ነው። እና ውዶቼ አበረታቱኝ እላችኋለሁ። እየሮጥኩ እጅ ዝባላይን ጥዬ መጣሁ። ሀበሻ አንዳንድ ጊዜ ዝባላ ስጥል አገኛለሁኝ እና ግን ሳወራቸው አያወሩኝም። እየፈሩ ይሁን አላውቅም።